የ2018 የ12ኛ ክፍል ኤግዛም ዛሬ መግለጫ ተሰጥቶበታል። በፕሮፌሰር ብርሃኑ ነጋ አማካኝነት በትምህርት ሚኒስቴር የተለያዩ መግለጫዎች ዛሬ ወጥተዋል። እንደሚከተለው የማቀርብ ይሆናል። የናሽናል ኤግዛም ሪዛልት የሚለቀቅበት ቀን ሰኞ ወይም ማክሰኞ እንደሆነ በዛሬ መግለጫቸው ላይ ይፋ አድርገዋል። በዚህም መግለጫቸው ላይ በ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች ውስጥ 12.8 ተማሪዎች ማለፋቸውን ገልጸዋል። ይህም ማለት 12.8 ስንል 70544 ተማሪዎች አልፈዋል። ከ560,000 ተማሪዎች ውስጥ ፕሮፌሰር ብርሃኑ ነጋ ወይም ደግሞ ትምህርት ሚኒስቴሩ የገለጹ ይሆናል። ዛሬ በ16 በመላው አገሪቱ የመልቀቂያ ፈተና ከወሰዱ ውስጥ 88 ትምህርት ቤቶች 100% ያሳለፉ ትምህርት ቤቶች ሲሆኑ ሌላኛው ደግሞ 585 ትምህርት ቤቶች ደግሞ ምንም ተማሪ ያላሳለፉ መሆናቸውን ትምህርት ሚኒስቴሩ ዛሬ በቆይታቸው ገልጸዋል። ሌላኛው ውጤት የሚገለጽበት ቀን ነው። ውጤት የሚገለጽበት ቀን ሰኞ ወይም ማክሰኞ ለተማሪዎች ይፋ እንደሚደረግ ገልጸዋል። መልካም እድል ይሁንላችሁ። ሌላኛው አዲስ አበባ ዩኒቨርሲቲ እና ሳይንስ ቴክኖሎጂ ዩኒቨርሲቲ ምልመላና ቅበላ ካደረገ በኋላ ዩኒቨርሲቲዎች ቶሎ ጥሪ እንዲያደርጉ እየሰራን ነው ብለዋል። መስከረም 5 በሁሉም ዩኒቨርሲቲዎች ትምህርት ይጀመራል ተብሎ ይታሰባል ብለዋል በዛሬው መግለጫቸው ላይ። ሌላኛው የ2018 የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከፍተኛ ውጤት በተፈጥሮ ሳይንስ ወንድ 591 ኦዳ ልዩ አዳሪ ትምህርት ቤት ከአዳማ ነው። ሌላኛውም በተፈጥሮ ሳይንስ ሴት 583 አገው ምድር ትምህርት ቤት በእንጅባራ የምትገኝ ተማሪ ናት ከፍተኛ ውጤት ያመጣችው። ሌላኛው ደግሞ በማህበራዊ ሳይንስ ወንድ 576 ከፍተኛው ነው። ሴት 569 ከፍተኛው መሆኑን ትምህርት ሚኒስቴር ብርሃኑ ነጋ በዛሬው ቆይታቸው ገልጸዋል። ሌላኛው የዲሲፕሊን ችግር በተያያዘ ደግሞ 265 ተማሪዎች ከፈተናው እንዲባረሩ ተደርገዋል ብለዋል ፕሮፌሰር ብርሃኑ ነጋ። በዘንድሮ በኦንላይን ፈተና የወሰዱ ተማሪዎች አጠቃላይ 60% አካባቢ ነበሩ። በሚቀጥለው ዓመት ደግሞ ፈተናው ሙሉ በሙሉ ኦንላይን ለመስጠት ማቀዳቸውን አስገንዝበዋል። ሌላኛው በዘንድሮ የኦንላይን ፈተና ከወሰዱ 18.37% ተማሪዎች አልፈዋል። በወረቀት የተፈተኑት ውስጥ ደግሞ 4.2% በመቶ አልፈዋል። በዘንድሮ የ12ኛ ክፍል ፈተና በተመለከተ ሌላኛው የሪሜዲያል ትምህርት በ2019 አለ ወይስ የለ የሚለውንም ይፋ አድርገዋል። ይሁን እንጂ በ2019 ዓ.ም ወደ ሪሜዲያል ፕሮግራም የሚገቡ ተማሪዎች እንደ ቀድሞ ዓመት ብዙ እንደማይሆን ገልጸዋል። ዛሬ ባወጡት መግለጫ ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ተማሪዎች በጠቅላላ መልካም እድል ይሁንላችሁ፣ መልካም እድል ይሁንላችሁ። ሌላኛው ካለፉ ተማሪዎች መካከል በተፈጥሮ ሳይንስ 16.5 በመቶ ሲሆኑ በማህበራዊ ሳይንስ ደግሞ 8.33 በመቶ ማለፋቸውን ገልጸዋል። መልካም እድል ይሁንላችሁ። ውጤቱን እንዴት መመልከት እንደምትችሉ ደግሞ ከዚህ ቪዲዮ በኋላ ፖስት የማደርገው ይኖራል። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። መልካም እድል ለሁላችሁም ይሁንላችሁ። ሌላኛው ደግሞ በ12ኛ ክፍል ሀገራዊ ፈተና አዲስ አበባ ከተማ አስተዳደር 32.3 በመቶ ተማሪዎችን በማሳለፍ ቅድሚያ ላይ ይገኛል ማለት ነው። መልካም እድል፣ መልካም ጊዜ ይሁንላችሁ የ12ኛ ክፍል ተማሪዎች በጠቅላላ።